ዘወትር ጣፋጭ የሆኑ ስኳርነት የበዛባቸው ወይም ደግሞ ካርቦሃይድሬት የሆኑ ምግቦች መመገብ የደም ግፊት በሽታ የሚያመጡበት 5 የተለያዩ መንገዶች። ሰላም ጤና ይስጥልኝ፣ ገብረ ማርያም እባላለሁ ወይም ነርስ ገብሬ። በዚህ ቪዲዮ ዘወትር ካርቦሃይድሬት የሆኑ ምግቦች መመገብ ወይም ደግሞ ፋትነት ያነሳቸው፣ ስብነት ያነሳቸው፣ ፕሮቲን የሌላቸው ነገር ግን ካርቦሃይድሬት ብቻ የሆኑ ስኳርነት የበዛባቸው ሃይሊ ሪፋይንድ ኦር ፕሮሰስድ የሆኑ ምግቦች መመገብ እንዴት የደም ግፊት በሽታ እንዴት እንደሚያመጡ በዚህ ቪዲዮ ዲስከስ አደርጋለሁኝ። ለኮንቴክስት ያህል ምናልባት ቲክቶክ ላይ ፖስት ማድረጋቸው ቪዲዮዎች ላላያችሁ ሰዎች ሰሞኑ 1-2 ቪዲዮዎች በዘወትርነት ካርቦሃይድሬት የሆኑ ምግቦች ብቻ መመገብ፣ በብዛት ካርቦሃይድሬት የሆኑ ምግቦች መመገብ፣ የተለያዩ ሶፍት ድሪንኮችንም ጨምሮ ስፖርት መጠጦችንም ጨምሮ እነኚህ በአጠቃላይ ፕሮሰስ የተደረጉ ምግቦች ናቸው። አልኮሆል መጠጦችንም ጨምሮ እነሱ ማብዛት እንዴት የስኳር በሽታ እንደሚያመጣብን እዛ ዲስከስ አድርጌ ያለሁ እነሱ ቪዲዮዎች ላይ። ኢንትሮዳክሽን ለመስጠት ያህል ምንድን ነው ኖርማሊ ምግብ ስንበላ ደማችን ውስጥ የግሉኮስ መጠን ከፍ ይላል። ይሄ ኖርማል ነው። የግሉኮስ መጠን ደማችን ውስጥ ከፍ ሲል ጣፊያችን አክቲቬት ይደረጋል፣ ኢንሱሊን ያመርታል። ኢንሱሊን ከደም ውስጥ ግሉኮስ ወደ ተለያየ ሰውነት ክፍል የሚወስድ ነው። ኦኬ ትራንስፖርት ያደርገዋል ወይም ደግሞ ጌት ይከፍትለታል፣ በር ይከፍትለታል። ግሉኮስ ወደ ተለያየ ሰውነት ክፍል ገብቶ ይከማቻል፣ አናቦሊዝም ይፈጥራል ወይም ደግሞ ፋት ሊሆን ይችላል፣ ሰውነት ማደግ ምናምን ሊመጣ ይችላል። ይሄ ኖርማል ነገር ነው። ነገር ግን በዘወትርነት እነኚህ ስኳርነት ነክ የሆኑ ወይም ስኳር የበዛባቸው ምግቦች በዘወትርነት እና በብዛት ስንመገብስ ምንድን ነው የሚሆነው? ደማችን ውስጥ በዘወትርነት የግሉኮስ መጠን ከፍ ይላል። በዘወትርነት ደም ውስጥ ያለው ግሉኮስ መጠኑ ከፍ ሲል ደግሞ ጣፊያም በዘወትርነት ኢንሱሊን ያመርታል። ኢንሱሊን በዘወትርነት የተመረተ ከደም ውስጥ ግሉኮስ ለማስወጣት ስራ ይሰራል። ይሄ ለተወሰነ ጊዜ ያህል ይሄ ጨዋታ ይቀጥልና ከተወሰነ ጊዜ በኋላ ግን ሴሎቻችን ወይም ደግሞ ሰውነታችን ኢንሱሊንን አልሰማም ይላሉ ወይም ደግሞ ለኢንሱሊን አልታዘዝ ይላሉ። ያ ኢንሱሊን ሬዚስታንስ የሚባለው የሚፈጠረው እዛ ጋ ነው። ያኔ ነው ባለፈ ታይፕ 2 ዳያቤቲክስ ሜሊተስ ወይም ደግሞ የስኳር በሽተኛ የምንሆንበት ያ መንገድ ነው ብዬ ባለፈ ቲክቶክ ላይ ፖስት ባረኩት ቪዲዮ ላይ የሰራሁት ይሄ ነው። አሁን እዚች ጋር ነው የሚጀምረው። የደም ግፊት በሽታ የሚመጣው ልክ ኢንሱሊን ሬዚስታንስ ሲፈጠር የደም ግፊት በሽታ ምን ነበር? የስኳር በሽታ መምጣት ብቻ ሳይሆን በዚህ በኩል ደግሞ የደም ግፊት በሽታም ይመጣል። የኢንሱሊን መጠን ከፍ ብሎ በቀጣይነት ደማችን ውስጥ ከፍተኛ የሆነ ኢንሱሊን ደማችን ውስጥ ሰርኩሌት ሲያደርግ ቢካዝ ኦፍ ኢንሱሊን ሬዚስታንስ። ኢንሱሊን ሬዚስታንስ ስለበዛ የሱ ደግሞ ኢንሱሊን ሬዚስታንስ የበዛው ደግሞ ለምንድን ነው? አመጋገባችን ባዕድ ስለሆነ፣ መጥፎ አመጋገብ ስለተመገብን፣ አመጣጥነን ስላልተመገብን፣ የበዛ ካርቦሃይድሬት ስለተመገብን ምንድን ነው የሚሆነው? አሁን ኢንሱሊን ሬዚስታንስ ተፈጠረ። ደም ውስጥ በቀጣይነት ከፍተኛ የሆነ ኢንሱሊን ተከማችቶ ይኖራል። ያ ለደም ግፊት በሽታ ይዳርጋል። እንዴት? 5 መንገዶች አሉ። እነኚህን እንያቸው። የመጀመሪያው ሰውነታችን ውስጥ የጨው ባላንስ የሚደረግበት መንገድ አፌክት ያደርጋል። ኢንሱሊን መጠኑ ደማችን ውስጥ ከፍ ሲል ጨው ሬጉሌት የሚደረግበት መንገድ አፌክት ያደርጋል። እንዴት ነው ሰውነታችን ውስጥ ጨው ሬጉሌት የሚደረገው? ይሄን ይቀድመን ከኪድኒያችን ከፍ ብሎ ከኩላሊቶቻችን ከፍ ብለው ባለ ቦታ ላይ አድሬናሊን የሚባል ሆርሞን አለ። ይሄ ሆርሞን ስራው ምንድን ነው? አልዶስትሮን የሚባል ሆርሞን ያመርታል። አልዶስትሮን ደግሞ ስራው ምንድን ነው? ኪድኒ ላይ ወይም ደግሞ ኩላሊት ላይ እንደ ጥበቃ በሉት ወይም ደግሞ ዘብ በሉት ምንድን ነው የሚያደርገው? ኩላሊታችን ሶዲየም ወይም ሳልት አጣርቶ በሽንት መልክ ወደ ውጭ እንዳያስወጣ የሚያደርግ ነገር ነው። ይቆጣጠራል። ጨው በሽንትነት ወደ ውጭ እንዳይወገድ ይቆጣጠራል። ስለዚህ ኪድኒ ጨው እንዳያስወግድ አልዶስትሮን ይቆጣጠረዋል። ሰውነታችን ጨው ያስቀራል ማለት ነው። ከኢንሱሊን ጋር ምን አገናኘው? ከዛ በፊት ግን
ነገር ግን አልዶስትሮን ሁሌም በዘወትርነት ጨው አያስቀርም። ይሄ በዘወትርነት ጨው ሰውነታችን ውስጥ የሚቀር ከሆነ ችግር ነው የሚሆነው። ምክንያቱም ጨው ባለበት ውሃ አለ ይባላል። ጨው በሄደበት ውሃ ይሄዳል። ሰውነት ውስጥ ብዙ ጨው ሲቀር አብሮ ብዙ ውሃ ሪቴን ይደረጋል። ብዙ ውሃ ሪቴን ተደረገ ማለት ሰውነታችን ውስጥ ደማችን ጨመረ ማለት ነው። የደም መጠን ጨመረ ማለት ደግሞ ባለቻችሁ ቱቦ ላይ ከተለመደው በላይ ከፍተኛ የሆነ ውሃ ብትለቁበት ምንድን ነው የሚሆነው? ዝም ብሎ ይባክናል፣ ሬዚስታንስ ይፈጥራል እንጂ መጨናነቅ ነው የሚሆነው እንጂ ውሃው በትክክል ፓስ አያደርግም። ስለዚህ የደም ግፊት ጋር ሊመጣ ነው ማለት ነው። ይሄ እንዳይመጣ አልዶስትሮን በዘወትርነት ጨው እንዳያስቀር፣ ያ ማለት ኪድኒያችን ኩላሊታችንን በመቆጣጠር ሁሌም ኩላሊታችን ያልተፈለገ መጠን ያለው ያህል ጨው እንዳያስቀር ደግሞ ኖርማል ፊዚዮሎጂያችን ስራ ይሰራል። ኖርማል ፊዚዮሎጂያችን የሚሰራው ስራ ምንድን ነው? የጨው መጠን በትንሹ ከፍ ሊል ሲል የአልዶስትሮን ስራ ተርኖፍ ይደረጋል። ልክ የቤታችሁ ሙቀት ከፍ ሲል ተርሞስታቱ ሄዳችሁ ተርኖፍ እንደምታደርጉ የሙቀት መቆጣጠሪያውን እንደምታጠፉ እንደማለት ነው። ልክ የጨው መጠን ከፍ ሊል ሲል ደም ውስጥ የአልዶስትሮን ስራ ተርኖፍ ይደረጋል። ስለዚህ ባላንስድ ሆነ ማለት ነው። የጨው መጠን አይበዛም፣ የደም መጠን አይበዛም። ይሄ ኖርማል በሆነ ሁኔታ ነው። ቅድም ምን አንስቻለሁኝ? የኢንሱሊን መጠን ከፍ ሲል ወይም ደግሞ ኢንሱሊን በኔቸሩ አልዶስትሮንን የሚያቀጣጥለው ነገር ነው። ወይም ደግሞ አልዶስትሮን ስራ እንዲሰራ ወይም ደግሞ አክቲቭ ሆኖ እንዲሰራ ያደርገዋል ኢንሱሊን በኔቸሩ። አሁን ችግር የሚሆነው መቼ ነው? ከፍተኛ የሆነ ኢንሱሊን ሲኖር፣ ቢካዝ ኦፍ ኢንሱሊን ሬዚስታንስ። ከፍተኛ የሆነ ኢንሱሊን ሲኖር አልዶስትሮን ፊዚዮሎጂያችን ተርን ኦፍ ሲያደርገው ኢንሱሊን ደግሞ ተርን ኦን ያደርገዋል። ስለዚህ ቀደም ሰውነታችን ኖርማል በሆነ ፊዚዮሎጂ የጨው መጠን ከፍ ሲል አልዶስትሮን በመጥፋቱ ጨው ይወገድ የነበረው በሽንት መልኩ ይወገድ የነበረው በዘወትርነት ኢንሱሊን ሲኖር ደግሞ ያ ነገር ይስተጓጎላል። ያ ማለት ሁሌም ሰውነታችን ጨው ሪቴን ያደርጋል። ሁሌም ሰውነታችን ጨው ሪቴን ሲያደርግ አብሮ ዋረር ሪቴን ያደርጋል፣ ውሃ ሪቴን ያደርጋል። ውሃ ሪቴን ያደረገ ማለት ደም መጠን ጨመረ። ቅድም በነገርኳችሁ መሰረት የደም ግፊት በሽታ መጣ ማለት ነው። ይሄ አንደኛው መንገድ ነው። ሁለተኛው መንገድስ ምንድን ነው? ኢንሱሊን ሬዚስታንስ ወይም ደግሞ ከፍተኛ የሆነ የኢንሱሊን ክምችት በደማችን ውስጥ መኖር እንዴት አድርጎ ነው የደም ግፊት በሽታ የሚያመጣው? መንገዱ ምንድን ነው? የደም ስሮቻችንን እንዲወፍሩ ያደርጋል። ከፍተኛ የሆነ ኢንሱሊን በደማችን ውስጥ መኖር የደም ስሮቻችንን እንዲወፍሩ ያደርጋል። የደም ስሮቻችን 3 ሌየር አላቸው። አውተር ሌየር፣ ሚድል ሌየር እና ኢነር ሌየር የሚባል ሌየር አላቸው። ልክም ቧንቧ ብላችሁ አስቡትና የውጭ ፓርቱ አለ፣ የመሃል ፓርቱ አለ። ከዛ ደግሞ ከደም ጋር የሚገናኘው ኢነር ሌየር፣ ኢነር ሞስት ሌየር የሚባለው እሱ ኢንዶቴሊያል ሌየር ይባላል። ይሄ ኢንዶቴሊያል ሌየር ኖርማሊ ኢንሱሊን አናቦሊክ ሆርሞን ነው የሚባለው። ሰውነታችን እንዲወፍር ቢካዝ ምንድን ነው የሚያደርገው? ስኳር ግሉኮስ ከደም አውጥቶ የተለያየ ሰውነት ላይ ነው የሚለጥፈው አይደል? በፋት መልክ በምናምን መልክ ኖርማሊ ሰውነት መዳበር አለበት። ኢንዶቴሊያል ሌየርም በተወሰነ መልኩ መዳበር አለበት። ነገር ግን ቢካዝ ኦፍ ኢንሱሊን ሬዚስታንስ ሰውነታችን የኢንሱሊን ሬዚስታንስ በመኖሩ ምክንያት ከፍተኛ የሆነ ኢንሱሊን ደማችን ውስጥ ስላለ የኢንዶቴሊያል ሌየር በጣም እንዲወፍር ከማይፈለገው በላይ ውስጠኛው ሌየር በተለይ ከማይፈለገው በላይ ወፈረ ማለት ቧንቧው ሆዙ ክፍቱ ቦታ እየጠበበ ይመጣል። የደም ስር ጠበበ ማለት የደም ግፊት ተፈጠረ ማለት ነው። ኦኬ፣ ሁለተኛ መንገድ መሆኑ ነው። ሶስተኛው መንገድስ የኢንሱሊን ሬዚስታንስ መኖር because of high amount of or excess amount of insulin ሰውነታችን ለኢንሱሊን ሬዚስታንስ በመጋለጡ ምክንያት ያ የኢንሱሊን ሬዚስታንስ የደም ግፊት የሚፈጥርበት ሶስተኛው መንገድ
የደም ስሮቻችን እንዳይለጠጡ ዳያሌት እንዳያረጉ ያረጋል። ይሄ እንዴት ነው የሚሆነው? ኖርማሊ የደም ስሮቻችን ይለጠጣሉ፣ ይዘጋሉ፣ ይለጠጣሉ፣ ይጠባሉ። ይሄ እንዲለጠጡ የሚያደርገው ይሄ ኢንዶቴሊያል ሌየር ቅድም የጠቀስኩት ኢነርሞስት ሌየር ላይ ናይትሪክ ኦክሳይድ ይመረታል። ወይም ደግሞ ናይትሪክ ኦክሳይድ ያ ሌየር ኢዝሊ ዳያሌት እንዲያደርግ ያደርገዋል። እና ለዛ ነው አንዳንዴ ሰዎች ሀርት አታክስ ሲገጥማቸው ወይም ልባቸው አካባቢ የሆነ ችግር ሲፈጠር ልቤ ያመመኝ ሲሉ የሚሰጣቸው ድንገተኛ መድኃኒት አለ። ስሙ ናይትሮግሊሰሪን ይባላል። ናይትሮግሊሰሪን ለአደጋ ጊዜ የሚሆን ነገር ነው። ለአጭር ጊዜ ልክ አፍኖ የያዛቸው ነገር ህመም የሚሰማቸው ነገር እሱን ላይ ናይትሮግሊሰሪን ሲሰጧቸው በ2-3 ደቂቃ ውስጥ ወዲያው ጭብጥ አድርጎ የያዛቸው ነገር ሪላክስ እንዲያደርግ ያደርገዋል። ቢካዝ ናይትሪየስ ኦክሳይድ ስላለው፣ ናይትሪየስ ኦክሳይድ ደግሞ ነገሮች ዳያሌት ሪላክስ እንዲያደርጉ የሚያደርግ ነገር ስለሆነ ነው። አሁን ችግር የሚሆነው ከኢንሱሊን ሬዚስታንስ ጋር እንዴት ይገናኛል? ከፍተኛ የሆነ ኢንሱሊን ሲኖር ኢንዶቴሊያል ሌየር ለናይትሪየስ ኦክሳይድ አልታዘዝ እንዲል፣ ናይትሪየስ ኦክሳይድ ስራው በትክክል እንዳይሰራ ዲስረፕት እንዲሆን ያደርገዋል። ስለዚህ የደም ስሮቻችን ሪጅድ እንዲሆኑ ዳያሌት እንዳያደርጉ እንዳይለጠጡ ያረጋቸዋል። በዚህም የደም ግፊት በሽታ ይመጣል። አራተኛውስ መንገድ ምንድን ነው? የኢንሱሊን ሬዚስታንስ ከፍተኛ የሆነ የኢንሱሊን መጠን መኖር የደም ግፊት በሽታ የሚያመጣበት አራተኛው መንገድ ምንድን ነው? ይሄ የፋይት ኦር ፍላይት የሚባለው ሲስተም ያ ዑደት ትሪገር ያደርግብናል። ከፍተኛ የሆነ ኢንሱሊን በቀጣይነት ሰውነታችን ውስጥ በሚኖርበት ጊዜ ኮርቲሶል የተባለ ምንድን ነው የስትረስ ሆርሞን። ስለዚህኛው በተደጋጋሚ ቲክቶክ ላይ ቪዲዮዎች ሰርቻለሁ ስለ ኮርቲሶል። በጣም አደገኛ የሆነ ሆርሞን ነው። ስትረስ ኮዝ የሚያደርግብን ነገር ነው። የሆነ የሚያሳስበን፣ የሚያስፈራ፣ የሚያስደነግጥ ፋይት ማድረግ ሲገባን ወይም ደግሞ ሮጠን ለማምለጥ አይነት ነገሮች ሲኖሩ ይሄ ኮርቲሶል መኖር ጠቃሚ ነገር ሊሆን ይችላል። ቢካዝ ሰውነታችን ኮርቲሶል ምንድን ነው የሚያደርገው? የልብ ምታችን እንዲጨምር ያደርጋል። የልብ ምት ጨመረ ማለት ልባችን ቶሎ ቶሎ ደም ብዙ አመረተ ማለት ነው። ደም ብዙ ተመረተ ማለት ደግሞ ያኔ የደም ግፊት ይፈጠራል። የደም ግፊት ሲፈጠር ምንድን ነው የሚያደርገው? ደም ወደ ተለያየ ሰውነታችን በተቻለ መጠን ወደ መስሎቻችን በተለይ ደም ይደርሳል። መስሎቻችን ጋር ደም ሲመጣ ምን ይመጣል? አብሮ ኦክሲጅን ይመጣል፣ ምግብ ይመጣል። ስለዚህ በርን እናደርጋለን፣ ጉልበት እናገኛለን፣ አይዘር ፋይት እናደርጋለን ኦር ደግሞ ፍላይ እናደርጋለን። ይሄ ጥሩ ነገር ነው ለወቅታዊ ለአጭር ጊዜ። ግን ኮንቲኒየስ በሆነ ሁኔታ ኢንድለስ በሆነ ሁኔታ ኮርቲሶል መጠኑ ከፍ የሚል ከሆነና የደም ግፊታችን በዛ ልክ የሚጨምር ከሆነ ዳትስ ፕሮብለም፣ እሱ ችግር ነው። ኦኬ፣ ይሄ አራተኛው መንገድ ነው። አምስተኛ እንዴት ነው የኢንሱሊን መብዛት ወይም ደግሞ ኢንሱሊን ሬዚስታንስ መኖር እንዴት አድርጎ ነው የደም ግፊት በሽታን የሚያመጣ ወይም ደግሞ የደም ግፊታችንን ከፍ የሚያደርገው? ዲስሊፒዲሚያ እንዲፈጠር ያደርጋል። ያ ማለት ከጉበታችን የተለያዩ አይነት ፋቶች ወይም ደግሞ ኮሌስትሮሎች ወጥተው ወደ ደማችን እንዲገቡ ያደርጋል። እነኚህ ኮሌስትሮሎች ደግሞ በደም ውስጥ የተለያዩ ቦታ ላይ እንዲዘዋወሩ፣ እነኚህ በተለይ ደግሞ ፓተርን ቢ ሎው ዴንሲቲ ሊፖፕሮቲን የሚባሉ እነኚህ ኮሌስትሮሎች ጥሩ የሚባሉ አይነት ኮሌስትሮሎች አይደሉም። ቢካዝ ወደፊት ፕላክ ወይም ደግሞ የደም ስር አካባቢ የተለያየ አይነት ማይፈለግ አይነት ብቻ የደም ስር የውስጠኛው ኢነር ሞስት ሌየር ኢንዶቴሊያል ሌየርን አፌክት የሚያደርጉ እዛ ጋር ፕላክ ሊፈጥሩ የሚችሉ ነገሮች ናቸው እና ቆሻሻ እንደማለት ነው እና ያ ወደፊት የደም ግፊት በሽታ የሚፈጥር እና ከሱም ጋር ተያይዞ ደግሞ ሀርት ጋር የተያዙ ወይም ደግሞ የልብ ጋር የተያዙ ችግሮች የሚፈጥር አይነት ነገር ነው። ስድስተኛው አቴሮስክለሮሲስ የሚባል መንገድ በመፍጠር ነው። ይሄ ዲቴል አልገባበትም። ምንድነው ማለት ነው? የኢንሱሊን መብዛት የደም ስሮቻችን እንዲያጥሩና እንዲጠነክሩ ያደርጋል። ኦኬ፣ ሃርድ እንዲሆኑ እና ኢዚ እንዳይሆኑ የሚያደርግ ነገር ነው።
ይሄ በተለይ ደግሞ ይሄ ሃርድ እንዲሆኑ የሚሆንበት መንገድ በተለይ ሲድ ኦይል በብዛት መጠቀም። ሲድ ኦይል ለምሳሌ ሶያቢን ኦይል፣ የአኩሪ አተር ዘይት መጠቀም ለዚህ አይነት ችግሮች ሊዳርግ የሚችል አይነት ነገር ነው እና አተሮስክለሮሲስ የሚባለው የደም ስሮቻችን እንዲጠነክሩና ሽሪንክ ወይም ደግሞ በቀላሉ እንትን እንዳይሉ መጠንከርና መጥበብ አሁንም የደም ስር የደም ግፊታችን ከፍ እንዲል የሚያደርግ ነገር ነው። ሰባተኛው መንገድ ይሄኛውም ዲቴል አልገባበትም፣ በተደጋጋሚም ገልጬዋለሁኝ ቲክቶክ ቪዲዮዎቼ ላይ የኢንሱሊን መጠን ሰውነት ላይ ከፍ ሲል ወይም ደግሞ ከእሱ ጋር በተያያዘ የሚመጣው የኢንሱሊን ሬዚስታንስ ሰውነታችን ውስጥ ኢንፍላሜሽን ኮዝ ያደርጋል። ኢንፍላሜሽን የሰውነት መቆጣት፣ ይሄ ነገር በተለይም በደም ስሮቻችን ውስጥ በሚፈጠርበት ጊዜ የደም ስሮቻችንን መጥበብ ከእሱም ጋር ተያይዞ ደግሞ አገኝ የደም ግፊት የሚፈጠር ወይም ደግሞ የደም ግፊት ከፍ የሚያደርግ ነገር ነው። የኢንፍላሜሽን መኖር በራሱ አተሮስክለሮሲስ ቅድም ያልኳችሁ የደም ስሮች መጥበብና መጠንከር ኮዝ የሚያደርግ ነገር ነው እና እነኚህ ሁሉ መንገዶች የደም ግፊት በሽታ ኮዝ የሚያደርጉ ነገሮች ናቸው። ስለዚህ አብዝቶና አዘውትሮ ፕሮቲን የጎደላቸው፣ ስብነት የጎደላቸው ነገር ግን ስኳርነት የበዛባቸው ካርቦሃይድሬት የሆኑ ምግቦች መመገብ ለዚህ ይዳርገናል። ለስኳር በሽታ ብቻ ሳይሆን ለደም ግፊት በሽታ እና ለልብ በሽታ ይዳርገናል። እንደ ኤግዛምፕል የጠቀስኳቸው ካርቦሃይድሬትነት የበዛባቸው ምግቦች እነማን ነበሩ? በተለይም ስፖርት ድሪንክስ፣ ስፖርት መጠጦች ጌትሮይድ ምናምን ብዙ አይነት ናቸው። ለስላሳ መጠጦች በአጠቃላይ ፕሮሰስ የተደረጉ ምግቦች በአጠቃላይ አልኮሆልን ጨምሮ ማንኛውም ምንድነው ዋይት ብሬድ ወይም ደግሞ ከስንዴ ዘር የተሰሩ ሪፋይን ተደርገው የተሰሩ ያ ማለት ነው ፋይበራቸው የተወገደ ምንም ፋይበርነት የሌላቸው ፕሮሰስ የተደረጉ ሲባል ያ ማለት ነው እና ያለቀላቸው ምግቦች እነሱ አደገኛ ነገር ናቸው። ያ ዲቴል አልገባበትም። እሱ የቱጋ ነው ዳይጀስት የሚደረገው የቱጋ ነው ችግር የሚፈጥረው የሚለው ሰፊ ነገር ነው። ግን ዞሮ ፓስታ፣ ዳቦ፣ ፒዛ የመሳሰሉ በርካታ ኩኪሶች፣ ኬኮች፣ የስናክ አይነቶች ብዙ አይነቶች ብዙ ሃኒን ጨምሮ ፍሩክቶስ ስላለው ፍሩክቶስ አደገኛ ነገር ነው። የበቆሎ አይነቶች እነኚህ በአጠቃላይ ብዙ አይነት ነገሮች ናቸው። እነኚህ ሁሉ ማብዛት በልክ ከወሰድናቸው ካመጣጠንን ባላንስ ካረግን ኢትስ ኦኬ። በተለይ በደንብ ፋይበር መጨመር፣ ፋይበርነት ያላቸው ምግቦች መጨመር፣ ፋት ጤናማ የሆነ ፋት መቀላቀል፣ ፕሮቲን ጤናማ የሆነ ፕሮቲን መመገብ። በተለይ ደግሞ አኒማል ፕሮቲን የምትጠቀሙ ከሆነ አኒማሎቹ ምን ፌድ መደረጋቸው ማየት ያስፈልጋል። ኮርን ፌድ የተደረጉ አኒማሎች የእነሱ ፕሮቲን ንጹህ ፕሮቲን የሚባል ፕሮቲን አይደለም፣ ግራስ ፌድ የተሻለ ነው እና ያ ዲቴል ማየት ይፈልጋል። በተረፈ ግን ተከታታይ ቪዲዮዎች እዚህ ላይ እጨምራለሁኝ ዲቴሉ ማለት ነው። ጥያቄዎች፣ አስተያየቶች ካሏችሁ የአስተያየት መስጫ ቦታ ላይ ተውልኝ። ይሄ ቪዲዮ ብዙ ቦታ ላይ ፖስት አደርገዋለሁኝ። ቲክቶክ ላይ ፖስት አደርገዋለሁኝ፣ ፌስቡክ ላይ ፖስት አደርገዋለሁ እና ደግሞ ዩቲዩብ ላይ ፖስት አደርገዋለሁ። እናንተን መጠይቃችሁ ዩቲዩብ ላይ የዩቲዩብ ቻናሌን ሰብስክራይብ በማድረግ እንድትተባበሩኝ ነው። ይሄን የመሳሰሉ ግንዛቤ የሚጨምሩ ጤናችንን በእውቀት ላይ የተመሰረተ የጤና አጠባበቅ ራሳችን እንድናረግ ቢካዝ እኔ ኢትዮጵያ ያለሁ የፐብሊክ ሄልዝ ባለሙያ ነኝ እና ፐብሊክ ሄልዝ ማስተርስ አለኝ እና ያ ስራ ላይ መዋል አለበት። እኔ ማስተምረው ቤዜ ነርስ ከመሆኔ ባሻገር ያኛውን ስለሚያደላብኝ ነው። ክሊኒክ ላይ ነርስነት ብቻ መስራት ሳይሆን በማስተማር የማህበረሰብ ጤና መጠበቅ ይቻላል። ማህበረሰብ በቂ የሆነ ቱል ከተሰጠው፣ እውቀት ከተሰጠው፣ ግንዛቤው ከተጨመረለት ሰው ባለው አቅም ልክ ማለት ነው። ይሄ ማወራው ነገር ለሁሉም ሰው ላይ ሰራ ይችላል። እንደየሁኔታችሁ ለእናንተ እንዲመች አድርጋችሁ እውቀቱን መውሰድ ያስፈልጋል። ማወቅ አይጎዳም፣ አይከፋም።
እነኚህ ትምህርቶች ጠቃሚ ነገሮች ናቸው ብላችሁ ካላችሁ ሰብስክራይብ የሚደረጉ ቦታዎች ሰብስክራይብ አድርጉኝ፣ ዩቲዩብ ላይ ፎሎ የሚደረጉ ቦታዎች ላይ ፎሎ አድርጉኝ። ፌስቡክ ላይ እና ቲክቶክ ላይ እና የኛ ላይ ፎሎ ብታደርጉኝ፣ ቪዲዮዎቼን ሼር ብታደርጓቸው፣ ላይክ የሚደረጉትን ላይክ አድርጉ፣ አስተያየት የሚሰጥባቸው ቦታዎች ላይ አስተያየት ስጡ። በተረፈ ግን ቪዲዮ ጥራት ላይ ችግር ካለ ለሱ ይቅርታ ጠይቃለሁኝ። የድምፅ ችግር ካለ እሱንም ይቅርታ ጠይቃለሁኝ። አንዳንዴ በማይመች ሁኔታ የሚቀረጹ ቪዲዮዎች ስለሆኑ ማለት ነው። በሂደት የምሻሻልባቸው ነገሮች ናቸው። በተረፈ እጅግ በጣም አመሰግናለሁኝ። ሰላም ሆኑልኝ። ቻው